ቆይ እነዚህ ጥንዶች ያመቱ ምርጥ ካልተባሉ ማን ሊባል ነው? ብሩኬስ ያመቱ ምርጥ ፍቅረኛ ካልተባለ ማን ሊባል ነው? ግን አምሮብሃል በጣም ቴንኪው በጣም በእውነት በጣም ያምሮ ነው ይልበስ ባይዘው ሁለታቸውም አምሮባቸዋል። እስኪ ሬት አድርጉ፣ ሁላችሁ ሬት አድርጉ። እዚህ ጋር ሃይሚ ከ10 ሰንት ይገባታል። እኔ 100 ሰጥቻታለሁ። እናንተ ደግሞ የእናንተን እንትን ኮሜንት ላይ አስቀምጡልኝ። ብሩኬ ከ10 100 ሁለቱንም ከ10 100 ከ10 100 እንዴ እኔ ራሱ በጣም አምሮብኛል። ባይዘው ይነጠላ አለኝ ተጋግን አለበስኩት እንደዚህ ወይ ባል አይደል ምናምን አልገመትኩም፣ ግን ዝም ብዬ ነበር የለበስኩት። በጣም 200 ሺያችን እንደ ከባል በላይ ነው። እውነት ነው፣ ከባል በላይ ነው። እንግዲህ ቢያልፍም ዛሬ ስለሆነ ያከበራችሁት ያላችሁት እንኳን ደስ አላችሁ ለ200 ሺው። እንግዲህ ቤተሰቦች ያው ቲክቶክ ላይ ደግሞ እየተወራ ያለ ነገር አለ። ማን ነው ፍቅረኛውን ዱባይ ላይ ወስዶ የሚያዝናና እየተባለ ነው። እንግዲህ ስሙን ከጠየቃችሁን ብሩኬ ብለናል። ጨረቃ ፋሚሊ ወደፊት። ሰላም ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የጨረቃ ቤተሰቦች እንደምን አላችሁልኝ? እንደምን ናችሁ? እንግዲህ የፕራንኩ ጊዜ አልቆ ወደ ሮማንቲኩ የፍቅር ጊዜያችን ተመልሰናል። የጨረቃ ቤተሰቦች እንግዲህ ትላንት በጣም አምሽተውብን ነበር። እንዴ እያመሻችሁ አትልቀቁብን፣ እኛ በጊዜ ነው የምንፈልጋችሁ፣ ሰዓታችን ይከበር እያልን ነው። ቤተሰቦች ምን ይመስላችኋል? ሰዓታችን የግድ መከበር አለበት። የምር መከበር አለበት። በጊዜ ነው ሊለቀቅልን የሚገባው። ሶ ዛሬ ደግሞ ትልቅ ድግስ ተዘጋጅቷል እዚህ ቤት። ሁላችሁም እስኪ ፍቅራችሁን አሳዩኝ የጨረቃ ቤተሰቦች፣ ሰብስክራይብ እያደረጋችሁ። ሰላም ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ እግዚአብሔር ይመስገን። ዛሬም እንግዲህ በዱባይ ላይ ቆይታችን እንደቀጠለ ነው ማለት ነው። ደስ ይላል። ዛሬ የመጣሁት በባህል ልብስ ነው፣ ባገሬ ማለት ነው፣ በሀበሻ ልብስ ነው የመጣሁት። እዩኝ እስኪ እንዴት ነው? አምሮባታል ሃይሚሻ አምሮባታል። እንዴት ነው? ከ10 እስኪ ሬት አድርጓት። እኔ ከ10 100 ሰጥቻታለሁ። የእናንተን እስኪ ኮሜንት ላይ ያስቀምጡልኝ። እንዴት ነው? አምሮባታል ወይስ? እስኪ ደግሞ ቡራን እናየውና እስኪ ሬት እናደርጋለን ከ10 ማለት ነው። ቤተሰቦች ማንም እንዳይቀር። ከ10 ሰንት ይገባታል ሩታ፣ ከ10 ሰንት ይገባታል ሃይሚሻ። ያላማረብኝ አንደኛ በጣም ነው የሚያምረው ይሄ ቀሚስ። በጣም ትንሽ ረዘመኝ፣ ግን የቀሚሱ ባህሪ ነው፣ እንደዚህ ነው አሰራሩ ይመስለኛልና በጣም ነው የሚያምረው። ብሩኬም እንደዚህ አለው፣ ይለብሳል፣ እንደዚህ ለብሶ ነው የሚመጣው። ቀጥሮ ያለው ዛሬ አክብሪለት ብላችሁኝ አብዛኞቻችሁ ከጎኔ ሆናችሁ። ያው እኔ እዚህ ሀገር ላይ አከብርለታለሁ ብዬ አላሰብኩም ነበረ። እዛው ኢትዮጵያ ነበር ያሰብኩት ባለፈው ማለት ነው። ግን ያው አንዳንድ ነገሮች እኔና እሱ መሀል ላይ ጥሩ ነገር አልነበረም። እውነት ነው። ሁለታችን እየተጋጨን ምናምን በቃ እየተጣላን ነው። ሁለታችን መቼም አንድም ቀን ተስማምተን አናቅም። ዛሬ ግን የስምምነት ቀን ነው። ሰላም አውረዳችሁ እንግዲህ ያላችሁን ጊዜ በፍቅር በሰላም አሳልፋችሁ ብትመለሱ ለኛ ለጨረቃ ቤተሰቦች ደግሞ ደስታችን ነው። አሳይተናቸዋል እርግቦቹን አይደለ? ልክ እንደነዛ እርግቦች ሁሌ እንደተፋየትን ነው እንግዲህ እና አንድ ቀን ወይ እሱ ያሸንፋል ወይ እኔ ያሸንፋለሁ ወይ ሁለታችንም ምንድነው ሳንሸናነፍ እንቀራለን። ብቻ ግን በዛ ምክንያት ሳላከብ ዋናው ፍቅራችሁ ያሸንፋል ነው። እዚህ ጋር ሌላ ነገር ሳይሆን ፍቅራችሁ ነው የሚያሸንፈው። ሁለት ቀኑ ዘግይቷል እና ያው ይቅርታ ሳላከብርለት የቀረሁን እንዳይመስላችሁ፣ ሳላስበውም የቀረው እንዳይመስል። እንዴ በለሱን የጠበቀ ፍሬውን ይበላል። እንዴ ቡራ ይሄንን ሮማንቲክ የሆነ ጊዜ የዛኔ በፍቅር ባያገኘው የት እንዴ ማን ነው ዲውላ ከብርለት ነው ማለት ነው። እሺ እና ከካሜራ ጀርባ ያለው ያው እንግዲህ አብዛኞቻችሁ በጣም ወዳችሁታል ምናምን ፖስት ያረጋችሁት ነው እና በጣም ገርሞኛል። እንግዲህ ቢኒ ነው ያው ልክ እንደ ፍፄ እንግዲህ ፍፄ ጋራችን እያላችሁ ነበር። አሁን ደግሞ ቢኒ ጋራችን እንደሚሆን ተስፋ አድርጋለሁ። ብቻ ግን ወዳችሁታል፣ ተመችቷችኋል። እሱ ነው ከካሜራ ጀርባ ያለውና ቢኒ በነገራችን ላይ በጣም ስለተባበርከኝ አመሰግናለሁ። ቢኒ በፋሚሊ ስምኛም እዚህ ጋር እናመሰግናለን እያለ ነው። በዱባይ ያላችሁን ቆይታ እንደዚህ እየቀረስክ ስላለ እንግዲህ ቴንኪው በጣም መጥቷል። አይኑ ማርኪን ስልካን ፈሩጋሉኛል ደሞ ቀደም ጠይቂያችኋለሁ የብሩኬን አለባበስ ከሃይሚ የማን ይበልጣል? የኔ እኩል ነው። ሁለቱም ድምቅ ፏ
እንዲ እምር ብሎባችኋል ዛሬ የእናንተ ሬቱ ስንት ነው እስኪ ብሩኬ ከ10 ስንት ይገባዋል ሃይሚን ከ10 100 ሰተናታል ብሩኬ ደግሞ 100 አጠቃላይ ከ20 200 ተሰጥቷቸዋል ይሰኛል dear my love ይለኛል ከዘመኔ ፍቅር ስንቱን ቋንቋች ከሱ ልነጋገር ጉራማይሌ የዛሬው እንዲ ይለያል እና እንግዲህ ውድ ቤተሰቦች ያው እዛ ጋር ትንሽ ተቸገረንና ወደዚህ ቀይረናል ማለት ነው ደስ የሚለውም እዚህ ጋር ነው ያው የውሃውን ምናምን ቪውን ለማየት ደስ ስለሚል ቦታችንን ቀይረናል ካሜራማን ችግር ነው ዛሬ ከሱ ጋር ነው እንዴ ይሄን ሁሉ ከጀርባ ሆኖ ማን አዘጋጀ ብሩኬ ካሜራማን እንግዲህ ይሄን ራሱ ተባብሮን ኬኩን ግን ወደዋላ ግን እዚህ ሀገር ሰብሹ ግን እኔ አሁን ያልገባኝ ጀልባ ላይ እንዴት አሰብሽ ማለት ይሄ የኛም ጥያቄ ነው ይሄ የአብዛኛው ማህበረሰብ ጥያቄ ነው ነገር ግን ብቻ ተፈጥሯል ዋናው ነገር እዚህ ጋር ተፈጥሯል እኔ ብቻዬን አይደለም ያደረኩትኝ የኛ ውድ ቤተሰቦች የሚወዱን በእነሱ ትብብር ነው ሁሌ የማይጠፉት ፋሚሊዎች እነሱ እዚህ ምን መጣል መሰላቸውም ያኔ ያው ቆየ በነገራችን ላይ እዛ ጥሩ ሁኔታ ላይ ስላልነበርን እኔ ሄዳለሁ ምናምን ይያልከኝ ስለነበረ ለማክበር አልተመቸኝም ምቹ ጊዜ አላገኘው ከዛ የኛ ውድ ቤተሰብ ብቻ ይሄ ፕሮግራም ቦታና ሰዓቱን ጠብቁ ቦታና ሰዓቱን ሰዎች ያው አክብሪለታሉኝና አንዳንድ ነገሮችን አግዘውኛል እነሱ ከዛ ግን እኔ እዚህ ስመጣ ሐሳቡ መጣልኝ ለምን የማይረሳ ጊዜ ለምን እኔና እሱ አናሳልፍም አብረን ብዬ አሰብኩኝና ቢኒ ተባበረኝ ከዛ አንዳንድ ቦታዎችን አሳየኝ እነዚህ ንቃዎችን ሄጄ ለምን ለምን ተባበረኝ ስትኛ ሰላም አንቺ ማገዘው ሰላም ነው እና ልፋታው እኔ ደግሞ ግን አምሮብሃል በጣም ቴንክ ዩ በጣም በእውነት በጣም ነው የሚያምረው እኔ ልበሰው እኔ ራሱ በጣም አምሮብኛል ባይዘው ይነጣ እኔ ሬት አርጓቸው ስንት ይገባችኋል እስካሁን ያልጻፋችሁ ሰዎች ጻፉ ኮሜንት ላይ ስንት ይገባችኋል ከመቶ ከ10 ስንት ይገባችኋል እኔ 100 ነው የሰጧቸው ለዛ ነው አፌ ላይ 100 ያለው አላለኝ እዛ ጋር ግን አለበስኩት እንደዚህ ወይ ባላደል ምናምን አልገመትኩም ግን ዝም ብዬ ነበር የለበስኩት ግን በጣም 200 ሻችን እንደ ከባል በላይ ነው ከባል በላይ እኮ ነው ለፍተሃል እና ኦኬ አው እግዚአብሔር ይመስገን ያው እናንተ ውድ ቤተሰቦች ጥረት ነው የኛም ጥረት አለበት በቲክታክ ያገዛችሁ ነበርና እናመሰግናለን በጣም ክበሩልን እግዚአብሔር ይስጥልን 200,000 እንድቆርስ ስላደረጋችሁኝ አልጠበቅኩትም ማለት ማከብሯል መሰለኝም አይ ቲንክ እኔ የማከብሩን ፍላጎት አልነበረኝም ኦሬዲ ቴንክ ዩ ብያለሁ ከ110,000 በላይ ሆኗል አሁን ሰብስክራይብ እና በቃ አመሰግናለሁ ሁላችሁንም ብያለሁ ማከብሮ ስላልመሰለኝ ዝም ነበር ያልኩት ግን እናንተ 200,000 የሚያክል ነገር ማከብሮ ስላልመሰለኝ ባይዘው ለብዙዎች ትምህርት ነው የሆናችሁት ዱባይ መተው እንዲያከብሩ እንደዚህ ፍቅር እንዲሰሩ ለብዙዎች ነው ምሳሌ ሆናችሁት በእውነት አላሰብኩትም ነበር እግዚአብሔር ነው እኔ ቤተሰብ እንትን ላይ መርከብ አልኩኝ ጀልባ ላይ ሀይቅ መሀል ዱባይ ላይ እናሳ ማለት ዱባይ ላይ አስቡት በጣም የሚል ነገር ነውና ቴንክ ዩ በጣም ይቅናል አመሰግናለሁ እናንተንም ማቀፍ ስለማልችል ነው እንጂ የእናንተን ይሄው ቴንክ ዩ አመሰግናለሁ እውነት በጣም ደስ ብሎሃል ማለት በርግጥ ማለት ነው በቃ ትንሽ ተዋክቤ ምናምን ማለት ነው የሆነ እንደፈለኩት አልሆን ብሎኛል ስለ ያው አንዳንዴ ምን አለ መሰለ የለመድከው ሀገር ላይ ሲሆንና ሰው ሀገር ላይ ሲሆን ይከብዳል ነገሮችን በተለይ ደግሞ በዚህ ፍጥነት ምንም በቃ ብዙም የለመድኩት ነገር የለም ምናምንና ቢኒ አብሮኝ ባይሆን ምናምን በርግጥ ብቻ ማድረግ አልችልም ግን ያም ሆኖ ግን በትንሹ በቻልኩት አቅም ለማድረግ ሞክሬያለሁ ቤተሰቦች እንግዲህ እናንተም ደስ እስኪ ይቆረስለት ኬኩ በጣም ነው የሚያምረው ኬኩ ምንድነው የሚለው እንደዚህ ይሁን የዩቲዩብ 200k ሰብስክራይበር 200k ሰብስክራይበር ጓለው ይሄ ኬክማ እብድ ነው ምንድነው ቀለበቱ ግን ቀለበቱ ግራጅ ላይ ምንድነው የሚታየኝ ቤተሰቦች አይታችሁታል ቀለበት እንዲ መውደድ ነግሬያት ዛሬ ቢወጣልኝ ምን አለ እንደ ሰው
የአመቱ ምርጥ ጥንዶች ቢባሉ ምንም ነው የማያንሳቸው። አዋርድ ያስፈልጋቸዋል። ሲጀመር ዩቲዩብ አዋርድ ያስፈልጋቸዋል። ምርጥ ጥንዶች ተብሎ እንዴ ልቤ ሰላም በዋለ መውደድ መዋደዱ ከሆነ እንዴ በፈጣሪ አንደኛ አጨብጭበናል። ምንም በል ክበሩልኝ ሁላችሁንም። በወጣ የተካ ያው ከዚህ በላይ በጣም ብዙ ነገር ነው ለኛ እየሆናችሁልን ያላችሁት። እናንተ መኖራችሁን በቂ ነው እና ኑሩሉ። ሌላ ምንም ልል አልችልም። ረጅም ጤናና እድሜ ይስጣችሁ። አሜን። በጣም ቀመማ አረ ምንም አይደል ነቢ ቢስቲ ወደ ነገሩ እየሄድን ነው። ይሄ ነገር ምንድነው? ዛሬ በሰላም ነው ማሳለፍ የምንፈልገው። ጭቅጭቅ ምናምን ንትርክ ጸጉር መጎንተል ምናምን አያስፈልግም። እዚህ ጋር ፍቅር ሮማንቲክ ነው። መጥር ያልተገኘ የሚሆንሽ ላንቺ ተስማምቶ ቆንጂና ራሱነሽ አረ አስቀናችሁን። ፍቅራችሁ አስቀናኮ ምንድነው? ነፍስ ሕይወትን ዘርቶ መጥር አልተፈጠረም ሰው የለሽም አምሳያ የቆንጂት በፈጣሪ ማን እንደዚህ አሳለፈ? አሁን ዱባይ ላይ ማን ይሄ እሷና እሱ ምን ያቃጠረላችኋል? ለሁለታችሁም እንዴ ዋናው ነገር እኮ መቁረስህ ነው ኬክ አይደለ? እውነት ነው። እኔ እሱን ብቻ ነው የፈለኩት። ባይዘ እንዲቀርብኝ አልፈለግሽም ነው መቁረስ? መቁረስ እዚህ ደግሞ ማለት ነው አሁን የጾም ነገር ብትላቸው ማለት ነው አይረዱህም። በቃ የሆነ የለውም ይሉሃል እኮ ግን በሲክስ ይከታሉ። አሁን እነሱ ይገባቸው አይችልም። በሲክስ ይከታሉ። ደስ ይላል። ከነሽ ይያሉ ይነበራል። አይረዱህም። ግን አሁን ኢትዮጵያ ውስጥ ቢሆን ያው የኔና ችግር የለውም። አጨነቂ እሺ፣ ብዙም አትጨነቂ። በቃ ዋናው ማክበራችን ነው። እዲ አትጨናነቂ። ቤተሰቦቼ እንግዲህ ዛሬ ሃይሚና ቡራ ዘና ፍታ ብለዋል። አረ እንደው ሰብስክራይብ እያደረጋችሁ ቤቱን ጨረቃ ፋሚሊ ሞቅ ሸብረቅ አድርጉት።